ሰላም ጤና ይስጥልኝ። ውድ የተከበራችሁ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ ይብዛ። ዛሬ መንዲ ልሰራ ነው ማለት ነው። እንግዲህ እዚህ ላይ በሰል ረዣዥም አድርጌ ቆርጫለሁ ማለት ነው። ከዛ ባይ ስቴፕ እናያለን። ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። እናመሰግናለን። ከዛ ስጨምሩ እንደዚህ ነው የሚጨመረው ማለት ነው። ቆዳው እንትን እንዳይልባችሁ እንዳይገፈፍባችሁ ማለት ነው። እኔ አሁን ስንት ዶሮ 2 ተኩል ዶሮ ነው የምሰራው። እንግዲህ እግዚአብሔር የሆነው ትላላችሁ። እንደዚህ እንዳይበቃ ይችላል፣ ግን እንዲበቃው ፈጣሪ ጸሎቱ ይሁን። ከዛ ሽንኩርት ደግሞ ትንሽ ቆይቼ ደግሞ አመጣና ጨምርበታለሁ እና የቅድሟን ቅመም ያሳየዋችሁን ማለት ነው። እኔ ቀርፈ የሚባለው የእንጨቱ ቀርፈና ወረቅ የሚባለው የለኝም ስላልገዙልኝ ነው። ኦኬ። እና ቤተሰብ ዶሮዬን እንደዚህ አጥቤዋለሁ ማለት ነው። አሁን ቅድም ሲቆላላ ከነበረው በሰል ላይ እጨምረዋለሁ ማለት ነው። ይሄን እጨምርበታለሁ አብሬ ማለት ነው። ተከታተሉኝ። ይሄው ቤተሰቦች እንግዲህ የምጨምረው የወላችሁን ቅመም ነው። እንግዲህ ከሞን፣ ዝንጅብልና ፍልፍል አስወድ እና ምንድነው የሚባለው ቀርፈ የተፈጨው ማለት ነው። ቅርንፉድ ሳይሆን ቀርፈ እና ማጊ ይኸው ጨምረዋለሁ። እና አሁን የተፈላ ውሃ ነው የምጨምርበት። ይኸው ከዚህ ላይ ውሃ እያፈላሁ ነው። ኦኬ ጨምረዋለሁ። አሁን ከዚህ ላይ ሩዝ ልሰራበት በሰል ለራሱ እያቁላለሁ ነው። ምክንያቱም የዛኛውን በሰል መጠቀም ስለማልችል ማለት ነው። የውሃውን ኋላ አሳያችኋለሁ ቀጣይ። ይሄን ይመስላል። ከ40 ደቂቃ በኋላ ነው ያወጣሁትኝ እና ይሄንን በምን አደረኩበት መሰላችሁ? ዛፍራን ማለት ነው። ዛፍራን እና የተጠቀምኩት የዚህን አይነት ዛፍራን እና ማለት ነው። ውሃ ያደረኩት የፈለውን የራሱን የመረቁን ውሃ ነው ማለት ነው። አርጌ በጠበጥኩት እና አሁን እንግዲህ 1 ሰዓት ከፎርን አስገባዋለሁ። እና ቤተሰቦች ይሄን ማለት ነው እችን ሰዓት ወስጄ ከቆይ ምክንያቱም መጀመሪያ ያጋልኩት ዘይት አለ አይደለ? ያን ጥሩ ሽታ እንዲኖረው ወይኔ መዳለን እንደዚህ እናደርጋለን። ከዛ ይሄን እፍን በስተመጨረሻ ይሄው እንግዲህ እንደምታዩት ይሄን ይመስላል። ቴንክ ዩ ቬሪ ማች። እናመሰግናለን ስለተከታተላችሁ እናመሰግናለን። ይሄን እንግዲህ ከዶሮ ጋር አወጣችሁ ማለት ከሩዙ ጋር መብላት ነው ማለት ነው። 1 ሰዓት ነው ያቆየሁት። አመሰግናለሁ።